በቻለው አቅም በመስጊድ አለ እዚህ ጋር እዛ ጋር ሄዶ እንደዚህ ነው የሰው ተቸግሯል ምናምን ይላል። ከዛ በኋላ እንደዛ ብር የለቀሙ ምናምን ነበር የሚሰጠው። እንደዛ ነበር ያስታመምኩት። ሜደጌ ክብሬናት ማረጌ ፈተናውም አልፈተንም ብዬ ነበረ። ከዛ በኋላ ጎረቤቶቼ መጥቶ እሷ ሄዳለች አትመለስም፣ ስለዚህ ፈተናን ሄድና ተፈተን ብሎ እነሱ ነበረ ይዞኝ ሄዱኝ። የምግብ ችግር ነው ሌላ ህመም የለብሽም ብላ መለሳት። ከዛ በኋላ 1-2-3 ቀን አድራ ሄደች። አንቺ ያላህ ስጦታ በጣም ቆይቶባት ነበረ ወደ ላይ ማለት ነው። እጢ በጣም ነው ቆየባት። ከዛ በኋላ ህመሟ የተነሳበት ቀን አንድ ቀን ከገበያ እየመጣች ያለ እዚህ ታች አለ የሆነ ጉድጓድ አለ ውሃ የሚያልፍበት እዛ ውስጥ ከነ እንትን ወደቀች። ከነ ሸክሙ እቃ ይዛ ነበረ ከነ ሸክሙ እዛ ውስጥ ወደቀች። በቃ ያን ጊዜ በቃ በጣም ተሰማትና ተጎዳች። ያን ጊዜ ማለት ነው ተሰማትና ያማታ በጣም አመማት። ከዛ በኋላ ቀጥታ ወደ ጤና ጣቢያ ነበር የወሰድናት። ከዛ በኋላ ሪቨር ጻፉልን ወደ ሚኒሊክ። ከዛ በኋላ ያውን ቀን በቃ በጣም ነው ያደገበት። እንዳታነፍስ አድርጎ በቃ ወደዚህ ነበር የሚመጣ። ከዛ በኋላ ያውን ማታ ኦፕሬሽን አደረጋት። ሰርጀሪ ተደርጋ ወጣች። ከዛም በኋላ በጣም ቆየች እዛው ሐኪም ቤት ውስጥ በጣም ቆየች። በቃ ከዛ በኋላ እዛም በተደጋጋሚ በቃ እዚህ የመጣው የሆነ እቃ ይዤ እየተመላለስኩ ነበር ያስታመምኳት ነበረ። ብቻህን ነበር? ብቻዬን ነበርኩ። እዚህ ደግሞ በቃ ትራንስፖርት ምናምን ስንጨርስ ለኡስታዛችን እንነግራለን እንደዚህ ነው ብለን ስንነግረን እሱ ደግሞ በቻለው አቅም በመስጊድ አለ እዚህ ጋር እዛ ጋር ሄዶ እንደዚህ ነው የሰው ተቸግሯል ምናምን ይላል። ከዛ በኋላ እንደዛ ብር የለቀሙ ምናምን ነበር የሚሰጠው። እንደዛ ነበር ያስታመምኩት። ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ብቻ ነበረ ተመላለስኩት። አንድ ወር ሆነ። ከዛ ከተኛች ከዛ በኋላ እዚህም ከመጣች 1-2-3 ወር እዚህም ተኝታ ነበር፣ አልተሻላትም። ከዛ በኋላ ድጋሜ እዛው ሆስፒታል ወሰድናትና ሌላ ህመም የለብሽም፣ ስለ ምግብ ነው ህመምሽ ምናምን አላት። ምግብ ነው ህመምሽ? በቃ የምግብ ችግር ነው ሌላ ህመም የለብሽም ብላ መለሳት። ከዛ በኋላ 1-2-3 ቀን አድራ ሄደች። ተርባ ተጠንታ ግዷ